ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች እየተካሄዱ ያሉትን ወቅታዊ የተጋድሎ እንቅስቃሴዎችን ትኩረት በማድረግ በርካታ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድሎችን ማስመዝገቡን እንደቀጠለ መሆኑን የሚያሳዩ መረጃዎችን ነው ያካፈልከን። እስቲ ወቅታዊ የአማራ ክልል ሁኔታ ምን ይመስላል? በተለይ አብይ አህመድ ከቅርብ ጊዜ ወዲህ ጦሩን ወደ ሰሜን አቅጣጫ እያሰባሰበ ባለበት ወቅት ላይ በአማራ ክልል በዋናነት የሚሊሻውና የአድማ በታኝ ኃይሉ ነው ከፊት መስመር ተሰልፎ ከፍተኛ ኪሳራ እየደረሰበት የሚገኘው። ይሄ በራሱ በክልሉ ያለውን አጠቃላይ ሁኔታ በተመለከተ አዲስ አቅጣጫ እንዳለ መከላከያ ሰራዊት የሚባለው የአብይ አህመድ ዋና ቋሚ ተሰላፊ የሆነው ኃይል ወደ ሰሜን አቅጣጫ ያተኮረበትና አማራ ክልልን በሚሊሻና በአድማ በታኝ የጸጥታ ሁኔታውን እንቆጣጠራለን የሚል ውሳኔም እንዳለ፣ ነገር ግን ያን ማድረግ ያልቻሉባቸው አካባቢዎች ላይ ተመልሰው መተው እየተቆጣጠሩ እንደዚሁ ግራ በተጋባ ሁኔታ ውስጥ የብልጽግናው አገዛዝ የሚይዝ የሚጨብጠውን ባጣበት ሁኔታ ነው እንግዲህ ነገሮች እየሄዱ ያሉት። ምንድነው አሁን ያለው አጠቃላይ አሰላለፍ? የፖለቲካ መዋቅሩ አሁንም ተንሳፎ ያለ፣ አጠቃላይ እንቅስቃሴው በወታደራዊ ጄኔራሎች የሚዘወር ትዛዝ ተቀባይ ብቻ የሆኑ ጉልህ የሆኑ ክስተቶች እንኳን ሲኖሩ ከ4 ኪሎ ትዛዝ ካልተሰጣቸው በስተቀር በራሳቸው ወስነው ማድረግ የማይችሉ ሽባ የሆነ መዋቅር ነው እንግዲህ አማራ ክልል ላይ ያለው። ያርጋ ከበደ የምናስቀድመው የአማራ ፋኖ የተለያዩ የተጋድሎ እንቅስቃሴዎችን ይሆናል። የዘውትር ተሳታፊያችን መስመር ላይ ይገኛል። ከሱ ጋር ቆይታ የምናደርገው እንግዲህ በአማራ ፋኖ የተለያዩ መዋቅሮች የተፈጸሙ የህልውና ተጋድሎ ድሎችን የተመለከቱ መረጃዎችን ሰብስባል። ወደ አንተ በቀጥታ ልለ አመሰግናለሁ መሳይ። እንግዲህ በተለይ በዋናነት ከአማራ ክልል ከሚገኙ 4 ዋና ግዛቶች መካከል በጎንደር በጣም በበርካታ አካባቢዎች ላይ ያገዛዙ ጦር ብዙ አውደ ውጊያዎች ላይ ከፍተኛ ምት እየተመታ በበርካታ ቦታዎች ላይ ወረዳዎችን፣ ቀበሌዎችን ወይም ወታደራዊ ጠቀሜታ ያላቸውን ቦታዎችን እየለቀቀ እንደሚገኝና በዛሬው ዕለት ደግሞ ከጎንደር ከተማ በቅርብ ርቀት ከ20 እስከ 25 ኪሎ ሜትር ርቀት ላይ የሚገኙ 2 ከተሞችን ማለትም ወርቀ ደሞና ገደብዬ የሚባሉ ከተሞች ላይ የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የጎንደር የበጋሻው ክፍለ ጦር 2 ብርጌዶች በጋራ በተሳተፉበት አውደ ውጊያ ድል መቀዳጀታቸውንና በሁለቱ ከተሞች የነበረው ወታደራዊ ካምፕ ተደምስሶ ሰራዊቱ ከካምፑ ከመውጣቱ በተጨማሪ እነዚህን ወርቀ ደቦንና ገደብዬ የተባሉ ከተሞችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር ከተሞችን መቆጣጠሩን ታውቋል። ከተሞችን በተቆጣጠሩበት ሰዓት የአገዛዙ ጦር ሲሸሽ ይዟቸው ከሸሹት ስክሬኖች በተጨማሪ 27 የአገዛዙ ጦር ተደምስሰው በከተማው ላይ ወድቀው እንደሚታዩ የአይን እማኞች ለአንከር ሚዲያ አድርሰዋል። እንግዲህ በርካታ ሚኒሻ ከውጊያው በኋላ ከነትጥቃቸው እጅ መስጠታቸውን ታውቋል። ጥቃቱን ተከትሎ ከአምባ ጊዮርጊስ እስከ ደባርቅ ባሉት የአገዛዙ ጦር ካምፕ ላይ ከፍተኛ መደናገጥ እንደተፈጠረና ይመጡብናል፣ ያጠቁናል በማለት መረበሽ እንደተፈጠረባቸው ነው የአካባቢው የመረጃ ምንጮቻችን ያስታወቁት። ይህ በእንዲህ እንዳለ የመቅደላ ወረዳ ዋና ከተማ ማሻ ከተማ ሰፍሮ በነበረው የአገዛዙ ጦር ላይ ሚኒሊክ ዕዝ ጠንካራ ጥቃት በመፈጸም ከተማዋን ተቆጣጥሯል። ዛሬ በተደረገው ውጊያ በከተማዋ ዙሪያ መሽጎ የነበረው የአገዛዙ ጥምር ጦር ኃይል ተደምስሶ በውጊያው ከ31 በላይ የተማረከ ሲሆን ከ40 በላይ ጦሩ ተደምስሷል። ሞርተርን ጨምሮ በርካታ ጥቁር ክላሽ ተማርኳል። አገዛዙ በወረዳው እግሩ የተነቀለ ቢሆንም አንድ መስጊድ ላይ የድሮን ጥቃት ፈጽሞ መስጊዱን በከፊል ያቃጠለው መሆኑንና በዛ አካባቢ አሁንም ከፍተኛ ውጊያ እየተደረገ ሲሆን በርካታ የአገዛዙ ጦር ምርኮ ተደርጓል። ይህ በእንዲህ እንዳለ በምዕራብ ወሎ በአማራ ሳይንት ወረዳ የፋኖ ኃይሎች የተጠናከረ ጥቃት ፈጽመው የአገዛዙ ጦር ጀነራል መድፍን ጨምሮ በርካታ የቡድን መሳሪያዎች እየተኮሰ ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በዛሬው ዕለትም እንዲሁ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በጎጃም በዳንግላ ከተማ አቅራቢያ በሚገኙ ጠንካራ የአገዛዙ ጦር ካምፕ ላይ ጥቃት በመክፈት በርካታ የአገዛዙ ጦር ማርከው ድሽቃን፣ ብሬን፣ ስናይፐር በርካታ የነፍስ ወከፍ መሳሪያዎችን ጨምሮ በ10 ሺህ የሚቆጠሩ ተተኳሽ በእጁ ማስገባቱንና የቴዎድሮስ ዕዝ 105ኛ እና 109ኛ ኮሮች በጋራ በፈጸሙት ማጥቃት የጦር ካምፑን ተቆጣጥረው ይገኛሉ። የአገዛዙ ጦር የጦር ካምፑን ከለቀቀ በኋላ ወደ ዳንግላ ከተማ ውስጥ ገብቶ ከባባድ መሳሪያዎችን ጠምዶ ከተማዋ ላይ ጭፍጨፋና ተኩስ እንዲደረግ እየገፋፋ እንደሆነና ነገር ግን በ2 እና በ3 ኪሎ ሜትር ርቀት ላይ የሚገኙ 2 ወታደራዊ ካምፖችን 105ኛ እና 109ኛ ኮሮች
መቆጣጠራቸው ታውቋል። በሌላ ዜና በወልዲያ ከተማ ዙሪያ በሀብሩ ወረዳ ስሪንቃ ከተማ አቅራቢያ ሲጓዝ በነበረ የአገዛዙ ሰሜን ምስራቅ እዝ 46ኛ ክፍለ ጦር ጋር ከባድ ውጊያ ያደረገው ፋኖ ኃይል በተለይ በመርጦን ሞላ ጊዮርጊስ በተባሉ አካባቢዎች ላይ የፋኖ ኃይሎች በከበባ አጥቅተው ከእንቅስቃሴ እንደገቱትና በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱንና ወደ ስሪንቃ ሲጓዝ የነበረው የአገዛዙ ጦር ጉዳት ስለደረሰበት ወደ ወልዲያ ከተማ ማፈግፈጉን ለማወቅ ተችሏል። በዚህ አካባቢ በተደጋጋሚ ጊዜ የአገዛዙ ጦር ከወልዲያ ከተማ እየተንደረደረ ወደ ተለያዩ የፋኖ ግዛቶች ላይ ለማጥቃት እንቅስቃሴ እያደረገ በርካታ ጊዜ እየተመታ የተመለሰ ሲሆን ዛሬም እንደተለመደው ስሪንቃና አካባቢውን ለመቆጣጠር እንቅስቃሴ ያደረገው የአገዛዙ 46ኛ ክፍለ ጦር ተመቶ ወደ ወልዲያ ከተማ እንዲመለስ መደረጉን ለማወቅ ተችሏል። በዚህ ምክንያትም የአገዛዙ ጦር ጉዞውን አቋርጦ ወደ ከተማ የተመለሰ መሆኑንም ለማወቅ ተችሏል። በሌላ ዜና ከሰሞኑ በሰሜን ጎጃም አካባቢ ከባህር ዳር ከተማ ቅርብ ርቀት ላይ የሚገኙ የአገዛዙ ጦር ካምፖች የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ እዝ ባደረገው የማጥቃት እንቅስቃሴ በርካታ ወታደራዊ ቀጠናዎችን እየተቆጣጠረ የመጣ ሲሆን አሁን ውጊያው ከባህር ዳር ከተማ በ30 እና በ25 ኪሎ ሜትሮች ላይ በበርካታ ቦታዎች ላይ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በትናንትናው ዕለትም እንዲሁ በሰሜን ጎጃም ሰሜን አቸፈር ወረዳ ዋና ከተማ ይስማላ ከተማ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ እጅ መግባቷንና የአገዛዙ ጦር ከሰሜን ጎጃም ሰሜን አቸፈር ወረዳ ተመቶ ወደ ደቡብ አቸፈር ዱርቤቴ ከተማ አፈግፍጎ ወደ ከተማ መግባቱን